አልহামዱሊላህ ይሄን ቀን ያሳየኝ ጌታ አልহামዱሊላህ ጨርሻለሁ ተስፍሽ እሺ ሙቤ ሚዩትን አንሳና ተናገር ወንድም ሰላም አለይኩም እኔ ራሱ ወላሂ ግራ ገብቶኛል እንደብል አልহামዱሊላህ ወላሂ ይሄን ቀን ሁላችንም በጉጉት የምንጠብቀው ቀን የነበረ ነው እና እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል ብዙ ነገር ተብለናል ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚህች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችን በር ስንሰበስብላት የነበረው ራሺድ አንድ የሚወት አድርጊው እና አልহামዱሊላህ አላህ ምስጋና ይገባው ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን ኤርትራኖችን ሙስሊሞች ኦርቶዶክሶች ፕሮቴስታንቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው አልহামዱሊላህ ፈጣሪ ምስጋና ይገባው ለዚህ ቀን ስላበቃን ትልቅ ቀን ነው እኛ እንግዲህ ይሄን ቀን በጉጉት ስንጠብቀው ነበርና አልহামዱሊላህ እኔ በጣም ደስ ብሎኛል አላህ ይጠብቃት አሁንም ትንሽ ተረዷት ያው አሁን ያለችበት ሁኔታ ለሷ ማመን ከባድ ነውና ተረዳላችሁ ብለን ተስፋ እናደርጋለን ያው ብዙም እንግዲህ ቀርበው የሷን ስትናገር መስማት ማዳመጥ ማየት የምትፈልጉ ሰዎች እኛም እንፈልጋለን ግን ትንሽ ደግሞ ጊዜ እንስጣትና ኢንሻአላህ አናግራታለሁ ወደ አንተ እየመጣን ነው እሺ እና አንድ ቀን ደግሞ ኢንሻአላህ በደንብ መታ ታናግራችኋለች ታመሰግናችኋለች እና ተረዳላችሁ ብዬ ተስፋ አደርጋለሁ በእኔ በኩል ይሄ ነው ማለት ተስፍሽ እኔም እንደምግራ ገብቶኛልና አፉ በሉኝ እዚህ ያላችሁ ሁላችሁ ማየትና ወንድሞቼ በማወቅም ባለማወቅም ያው የተቀያየነው ነገር ካለ ኢንሻአላህ እኔ በእኔ በኩል አፉ ብያለሁ እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብለሃል በእውነት በጣም ትዕግስትህን በጣም አደንቅህ አላልፍም የሁሉ ነገር ሲደርስብህ እስከዛሬስ በትዕግስት ከኛ ጋር ነህ አላህ ይጠብቅህ ይሄን ነው የምለው አመሰግናለሁ ለሰጠኝ እድል እሺ አመሰግናለሁ እኔም እሺ አስገባችኋለሁ በተራ በተራ ጠብቁኝ እሺ ከስር እየወረድን እንሄዳለን አሁን ሁለት ቦታዎችን ክፍት አድርጌ ተዋለሁኝ ዙዙ አንቺ ጋር ነኝ ወላሂ ምን እንደምል አላውቅም ግራ ነው የገባኝ በአረብኛ ተናገር የሚሉኝ አማርኛውም ሊጠፋኝ ጥቂት ነው የቀረው አልፋችሁ ተቀመጡኝ አማርኛው ራሱ በጣም ነው የጠፋኝ ከምንም ነገር በፊት ይቺን ቀን ለማየት የተከፈሉ ዋጋዎች አሉ እሰይ እንኳንም የተከፈሉ ይሄንን ቀን እንድናይ ለረዳን ጌታ አላህ Subhanahu Wa Ta'ala እሱ ክብሩን ይሰደው አልহামዱሊላህ ረቢል ዓለሚን አምነን ያላፈርንበት ጌታ አላህ ክብሩን ይሰደው ከዛ ውጪ የተሰጣት አዲስ ህይወት ነው አዲስ የመኖር እድል ነውና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለህቶቿም ትምህርት የምትሆንበት አላህ ያድርጋት ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን ሌላው ነገር እኛን ቸኩላለን እንጂ አላህ አይዘገይም እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆናልና በሌላ በጣም ሰብርን ተምሬያለሁ በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሐስ ከፈጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ የቲሞቹ እዛ ያሉት እንደ ልጅ እና አባትና የልጅ ግንኙነት ነበረን ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና በዛ ምክንያት እኛም ያው አፉ በሉንላለን እኛ ጋር ምንም ነገር የለም ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልንና እነሱ ደግሞ ከህጉ አንፃር ሁሉንም ነገር መናገር የማይችሉበት ሲቹዌሽን ነበርና ያንን ደግሞ ለኛ ማሳወቅ አይችሉም ዲቴልሱን ዲፕሊ ገብተው መናገር አይችሉም እኛም ያንን ባለመረዳት የተፈጠሩ ነገሮች ስለነበሩ ከልባችሁ ይቅርታ አድርጉልን ላደረጋችሁልን ትብብር ሁላችሁም ከልብ እናመሰግናለን ወንድም ካሊድ ተስፍሽ አንተ
ቃል የለውም። ብቻ አልহামዱሊላህ ቲም ላይ ውስጥ ያላችሁ ሁላችሁም ወንድም እህቶቼ ስለነበረ መልካም ቆይታዎች ሁሉ እጅግ በጣም ከልብ ነው ማመሰግነው። እንኳንም ያወቃችሁ ጥሩ ወንድም እህቶችን ማፍራት ይያለው። በሌላ ኸይር ስራም ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ለኩል ሀል ኢትዮጵያ ኤርላይንስ በጣም በጣም ከልብ እናመሰግናለን። በጣም ከቻልሽ አመስግኝልን የሳውዲ መንግስት ነው። ትንሽ መጥተው ሰዎች በአረበኛ የምትችሉ ሰዎች ገብታችሁ ታመሰግኑልናላችሁ። እሺ ወደ ቪዲዮ እንሰራለን። ምስጋና ቪዲዮ እንሰራለን። አብሽሩ። እሺ ፋፊ አንቺ ጋር መጥቻለሁ። እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በዓለም ላይ ከነበሩ አሁን ብዙ ሀገሮች ኳስ ድል ይጠብቃሉ። እኛ ደግሞ የሌላን ድል አግኝተናል። አልহামዱሊላህ ረብል ዓለሚን መጀመሪያ አላህን ነው ማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላህ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ ያቆያችሁ። ክፉ አንዳንድ ቤተሰብ ውስጥ አንድ ሰው ፈተና ይፈጠራል። ሆነ 10 ልጅ ካለ አንድ ልጅ ፈተና ይሆናል። ለዛ ለቤተሰብ ፈተና ይሆናልና ሌላ ለቤተሰቦቿ ፈተና ነበረች፣ እሷም ለራሷ ፈተና ነበረች። ብቻ ከዚህ በኋላ ያለውን ህይወቷን ደግሞ ዱንያም ላይ አኺራም ላይ ችግር አይግጠማት። ከመሬት በታች ተቀብራ እንደወጣች አድርጌ ነው የማስበው። ከዚህ በኋላ ችግር የተባለ አላህ ያርቅላት። እስከ ቤተሰቦቿ በቃችሁ ይበላቸው። በእነዚህ አይነት ጥላትም እንዳይፈተን ከባድ ፈተና ነው። እኛ 13 ዓመት እኩል ነው የመጣ ነው። ግን እኛ እስከዛሬ ቤተሰቦቻችን እያወራን ስደተኛ ተብለን እንጠራለን። እሷ ግን ሙታን የተነሳችሁ ማለት ይቻላል። ይሄንን ነው የምለው። ሁላችሁንም በረካ ሆኖ አላህ ያቆያችሁ። በእነዚህ አይነት ነገር እንዳይፈተነንና እንዳያገኘን በሌላ ጥሩ ስራዎች እነዚህ በሐዘን ስራ ሳይሆን የተቸገሩትን በመርዳት ሀገራችን ላይ ብዙ ችግር አለብን። ሳይበሉ የሚያድሩ ልጆች አሉና ህፃናቶች አሉና ለነሱ ብቻ የምንገናኝ አድርገን ከዚህ በኋላ ጭራሽ በስደት ላይ ክፉ አይንካን ነው የምለው። ዱዓ ብቻ ነው የዛሬው ቀን የምስጋናና የዱዓ ብቻ ነው። አመሰግናችኋለሁ መላ ኢትዮጵያን በሙሉ። እሺ እናመሰግናለን ፋፌ። እሺ ወደ ሁላችሁም እናት የስደተኞች እናት አቡ አሚራ አበባ እየላከ ነው። እኔ ልውረድለትና ታስገባዋለህ? ቆይ አስገባዋለሁ። ኖ አይ ሰው ችግር የለውም። የድሬና ላይ ስላያወሩ ከዛን 3 ቦታ ይኖረናል። እሺ አዙ አውሪ የትሽናችና ተናገሪ። እሺ ተስፍሽ በጣም ነው የማመሰግነው። ሁላችሁን በጣም አመሰግናለሁ፣ አከብራችኋለሁ። በመጀመሪያ ለአላህ ሱብሃነሁ ወተዓላ ጥራት ምስጋና ይገባው። በተጨማሪ ለደጋግ ኢትዮጵያውያኖች ቀና ልብ ያላቸው ሃይማኖትና ዘር ለማይለያቸው ኢትዮጵያውያኖች በጣም እናመሰግናለን። ትገደል ላላችሁት ሳትገደል በሰላም ወደ ሀገሯ ገብታልናለች። ልፋታችን፣ ድካማችን፣ ፍራታችንን ችለነው አልፈነው ሌላ ነጃ ወጣለች። ሌሎቹንም እህትና ወንድሞቻችንን በእስር ቤት ያሉትን ደግሞ አላህ ነጃ ይበላቸው። ከአሁን በኋላ ሳዑዲ አረቢያ የምትመጡ እህትና ወንድሞቻችን ሳዑዲ አረቢያ ምን ያክል የሐቅ አገር አይንም በአይን ስንም ብስን የሚለው ነገር እንደሚሰራ ጠንቅቃችሁ እወቁት። ሳዑዲ አረቢያ የምታዳላ አገር አይደለችም። በሐቅ የምትፈርድ ነች። በሙስና የሚሄዱ አገሮች አይደሉምና እዛ ሀገር ህግ አለ፣ ፍርድ አለ። ይሄው አያችሁት። በሰዓት በሰዋኒ በሰከንድ መቼ መውጣት እንዳለባትና እንደሌለባት ራሱ የተቀየረ ወረቀት ጽሁፍ ላይ እንኳን የለምና በዚህ አጋጣሚ መምለካ አረቢያ ሳዑዲያን እኔ በቋንቋዬ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ሙሉ ኢትዮጵያውያኖች ለሌላ የቆማችሁ ያለቀሳችሁ ያዘናችሁ ዱዓ ያደረጋችሁም ከልብ እናመሰግናለን። ቀሪ ዘመኗን የሰላም የደስታ ያድርግላት፣ አላህ ይካሳት ብዬ ነው የምለው። አመሰግናለሁ። ተስፍሽ በጣም ነው ማለት አዚዛ መሲን ደግሞ ያው መሲን በዚህ አጋጣሚ መሲ የታየች በየነ ልጅ ምንም ማድረግ ባንችልም በልጆችሽ ካሰሽ እናትሽን እድሜያቸውን ያርዝምልሽ። መስዬ ድካምሽ፣ ፍራትሽ ፖሊስ ያስፈራራሽ የተጨናነቀችበት ነፍሴ ልትወጣ ነው ብለሻልሽበት አንቺ የኔ ቆንጆ የዋህ ሰው ወዳጅ
እጅሽም አፍሽም አደብ ያላት ልጅ በምንም ማንም አስፈራርተሽ የማያውቀውን በሌላ ነበር የመጀመሪያ ፍርሃት ሳዑዲ አረቢያ ላይ የደረሰብሽ። አብረን አንድ መክተብ እንሰራ ነበር። በአስቸኳይ ከሳዑዲ አረቢያ በኩሩጅ አውዳ እንድትወጣ ያስደረግነው አብረን በመንሰራበት መስሪያ ቤት በሌላ ምክንያት ነው። የመሲ ያልተነገረ ብዙ ነገር አለ። ብዙ ሁለት ልጆች ታስረው ወደ 4 ወር ከምናምን በሌላ ምክንያት ታስረዋል። እኛ ለሷ ብር ለማሰባሰብ ኩፖን በእጃችን ይዘን ስንሸጥ ወንጀል ስለሆነ በፖሊስ አስፈራርተውንም ተይዘውብንም ቆንጽላ ጽፈት ቤቱ ነው እነሱ የሉበትም ብሎ ያተረፈን። ብዙ መከራ አይተንባታል በዚች በልጅ። አልহামዱሊላህ ግን አሸነፍን። መከራውን ነው ያሸነፍነው። ሌሎች እህትና ወንድሞቻችን ጥንቃቄ ልታደርጉ ይገባል። እዚህ ሀገር ላይ መሳፈጥ ይቅርባችሁ። እኛ ሰርተን የምናስተዳድራቸው ቤተሰቦች ስላሉ እንላለሁኝ። አመሰግናለሁ። እሺ የድሬ ጋር እንሄዳለን። ሁለት ደቂቃ እየሰጠን እናስወርዳችኋለን ቤተሰቦች። እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴንክ ዩ ሶ ማች ተስፈሽ፣ ቴንክ ዩ በጣም ልብ የሚነካ ነው። አልহামዱሊላህ ረብል ዓለሚን፣ አልহামዱሊላህ ረብል ዓለሚን። ይሄ ብቻ ነው።